እኔ ሰላም ብያችኋለሁ። ሰላምታዬን ተቀበላችኋል ብዬ አስባለሁ። ተቀበላችሁ? ይሄ ያለንበት ሀገር በጣም ብዙ ማስታወቂያ የሚፈልግበት ሀገር ነው። በጣም ሰው በማስታወቂያ ያምናልና ማስታወቂያ ሲሰራበት ነው በጣም ደስ የሚለው። በቃ እያንዳንዱ ነገር ፕሮፌሽናል ነው፣ ከስተመር ዋይዝ ነው እና ማስታወቂያ ሲለፈፍ በጣም ደስ ነው ማለት ነውና ዝም ብሎ ደግሞ ሲሆን ብዙም ምንም አይመስለውም። ክብር ለእግዚአብሔር ይሁን። እስቲ ፓስተር ኤልያስ ፓስተርን ተውቱና ኤልያስ ሰላም ይያላችሁ ብላችሁ ሰላም ተባባሉ። አጠገባችሁ ካለ ሰው ጋር ማይ ጉድነስ አረ እጄንም ዘርግና አፌንም ክፈትና አይንንም አብራና ሰላም ተባባሉ ነው ያልኳችሁ። በደንብ ተባባሉ እስቲ በደንብ። አጠገቤ ስለተቀመጥክ ደስ ብሎኛል፣ እንኳን ካጠገቤ ተቀመጥክልኝ ብላችሁ ይውላችሁ። አንዳንድ ሰዎች በጣም ይገርሙ ናቸው። ሰላም ነው ደህና ነው ይላል። እዚህ አይኑ እዚህ ነው ያለው፣ እጁ እዚህ ነው ያለው። አሁን ይሄ ልክ ነው? ልክ አይደለም። ትዝ ይለኛል አመት ይሁን አላውቅም፣ እዚህ ጋር አገልግያለሁ። የቆሮንቶስን መጽሐፍ አስተምሬያችሁ ሄጃለሁ። ዛሬም ቆሮንቶስ ላይ ነው ያለሁት። አንደኛ ቆሮንቶስ ምዕራፍ 13 1 እስከ 3 ብቻ አካፍላችሁና እግዚአብሔር ለዚህ ከተማ እግዚአብሔር ለዚህ ለተከበረ ጉባኤ እንድናገረኝ ከዚህ ቀደም ሌላም ቦታ ላይ ያስተማርኩት ትምህርት ነውና መቼም እኛ ጋር ያለው ያለቀ መጽሐፍ ነው። እኛ ጋር ያለው በየቀኑ የሚጻፍ መጽሐፍ የለንም። ያለቀ መጽሐፍ ነው ያለው። ኦልሬዲ ካኖናይዝድ የሆነ ነው ያለው። እኛ አዲስ መጽሐፍ አንጽፍም። የተጻፈውን መጽሐፍ ነው የምንጠቀመው። እግዚአብሔር ስለዚህ ደግሞ ይመስገን። ስለዚህ ራሱን ከዚህ መጽሐፍ ነው ማስተምራችሁ ማለት ነውና አንደኛ ቆሮንቶስ ምዕራፍ 13 በገጽ ለምትፈልጉ ሰዎች 156 ላይ 1 እስከ 3 ያለውን አነባለሁ። እንደዚህ ይላል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደምንሸዋሸው ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስኪያፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፈል ስጋዬንም ለእሳት መቃጠል አሳልፌ ቢሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ዛሬ የምናገራችሁ ወይም እግዚአብሔር የሚያስተምረን ስለ ፍቅር ነው። ስለ ፍቅር በመጽሐፍ ቅዱስ ውስጥ በብዙ ቦታ ተጠቅሰዋል። በአዲስ ኪዳን በብዙ ቦታ ተጠቅሰዋል። በጣም ወሳኝ ነገር ነው። ዛሬ የምናገራችሁ ማስተምራችሁ ለቤተ ክርስቲያን እንደ ፍቅር አስፈላጊና እንደ ፍቅር እጦት ደግሞ አሳሳቢ ነገር የለም ብያችሁ ነው የምናገራችሁ። ጻፉ፣ ይሄንን ነገር ጻፉ። የምጽፉ እጆች ያስፈልጋሉ በዘመናችን ላይ። የሚያዩ አይኖች ብቻ አይደለም፣ የምጽፉ እጆች ስለሚያስፈልጉ ጻፉ። ፍቅር ነው፣ ስለ ፍቅር ነው የምናገራችሁ ብያችኋለሁ። ግን ምን በሚል ዋና ሐሳብ ለቤተ ክርስቲያን እንደ ፍቅር የሚያስፈልግ አስፈላጊ ነገር የለም፣ እንደ ፍቅር እጦትም ደግሞ አሳሳቢ ነገር የለም። ብዙ የሚያስፈልጉ ነገሮች ቤተ ክርስቲያን አላት። ህንፃ ያስፈልጋታል፣ የማምለኪያ አዳራሽ ያስፈልጋታል፣ የሙዚቃ መሳሪያዎች ያስፈልጓታል፣ የተደላደሉ የተመቻቹ መቀመጫዎች ያስፈልጓታል፣ ጥሩ አገልጋዮች ያስፈልጓታል። እያንዳንዱ ሰው ምናፈቃቸው የጸጋ አይነቶች ስጦታዎች ለቤተ ክርስቲያን ያስፈልጋል። ብዙ የሚያስፈልጋቸው ነገሮች አሉ። ነገር ግን ፍቅር በሌለበት ያ ሁሉ መጽሐፍን ነው የምነግራችሁ ቫኒቶ ነው፣ ከንቱ ነው፣ ዋጋ ቢስ ነው። ፍቅር ምንድን ነው? ይሄ ፍቅር ለመናገር በጣም ቀላል፣ ለመኖር ደግሞ በጣም ከባድ ነገር ነው። ፍቅር በብሉይ ኪዳን ወደ 5 ቃላቶች በዋናነት ነው የምላችሁ፣ ወደ 5 ቃላቶች ተጠቅመዋል። አሃቫ መለኮታዊ ፍቅር ማለት ነው። ሐሴድ
የቃል ኪዳን ፍቅር ማለት ነው። ዶድ በተቃራኒ ጾታ መካከል ላይ ሊገኝ የሚችል ፍቅር ማለት ነው። ረሃም ወይም ራሂም የሚለው ወላጃዊ ወዳጃዊ ፍቅር ማለት ነው። ዶዲ ደግሞ ወንድማማችነት መወዳጀትን የሚያሳዩ የፍቅር ቃላቶች ናቸው። ስንት ነገር ነገርኳችሁ በዚህ በአጭር ደቂቃ ውስጥ። አሃባ በሉ እስቲ። አሃባ፣ ሐሴድ፣ ዶድ፣ ረሃማ፣ ዶዲ እነዚህ ቃላቶች በብሉይ ኪዳን ላይ ያሉ ቃላቶች ናቸው። ስለ ፍቅር የሚጠቀሟቸው ቃላቶች ናቸው። ዶዲ ማለት በተቃራኒ መካከል ላይ ያለ ፍቅር ብያቻለሁ። ረሃም ማለት ደግሞ ወላጃዊ ፍቅር ነው። ልጅ ለአባት ለልጅ ያለው አይነት ፍቅር ማለት ነው። ዶዲ ደግሞ መወዳጀት ማለት ነው። እንግዲህ ይሄ የሚነግረን ፍቅር ተፈጥሯዊና ተግባራዊ ነው። ፍቅር ተፈጥሯዊ ነው፣ መለኮታዊ ነው፣ ደግሞ በአፍ ሳይሆን በተግባር የሚገለጥ ነው ማለት ነው። ማፍቀር ግዴታ ነው ማለት ነው። መፈቀር መታደል ነው ይባላል አይደል? በአገር ቤት የአገሬ ሰዎች ማፍቀር ግዴታ ነው፣ መፈቀር ደግሞ መታደል ነው። ስለዚህ ፍቅር ደግሞ ከሌለ ምንም አይጠቅምም ማለት ነው። በአዲስ ኪዳን ውስጥ የኔ አዲስ ኪዳን ስለሆነ ማስተምራችሁ ብሉይ ኪዳን ሌላ ጊዜ አስተምራችኋለሁ። በአዲስ ኪዳን ውስጥ ፍቅርን ለመግለጥ የተገቡ አራት ቃላቶች አሉ። አንደኛ አጋፓኦ ይባላል። ልሳን እየተናገርኩ አይደለም፣ ግሪክኛ እየነገርኳችሁ ነው። አጋፓኦ ማለት በአዲስ ኪዳን ላይ ወደ 114 ጊዜ ተጠቅሰዋል። በዮሐንስ ወንጌል 38 ጊዜ፣ በአንደኛ ዮሐንስ ደግሞ 28 ጊዜ እና በሉቃስ ደግሞ 13 ጊዜ ተጠቅሰዋል። ምን የሚል ቃል? አጋፓኦ። ከኔ ጋር ትላላችሁ? አጋፓኦ በሉ እስቲ አንድ ልጅ ጮክ ብላችሁ። አጋፓኦ የሚለው ቃል የፍቅር ቃል ነው። ያለ መስፈርት ያለ ቅድመ ሁኔታ አንድን ሰው መውደድ ማለት ነው። ያለ መስፈርት ያለ ቅድመ ሁኔታ ወይንም አይናዊ ውጫዊ ገጽታ አይተው እጃዊ ተግባር አይተው ሳይሆን ያለ ምንም ቅድመ ሁኔታ ያለ ምንም መስፈርት የሚሆን የፍቅር አይነት ነው። ኢየሱስ ብዙ ሰዎች እንደሚሉት ብዙ ምንጮች እንደሚጠቅሱት ኢየሱስ በተራራ ስብከቱ ላይ ማቴዎስ ወንጌል ምዕራፍ 5-7 ባለው ቦታ ላይ መጽሐፍ አለ ባልንጀራህን ውደድ እና ምን እሱን ቦታ ማቴዎስ ወንጌል ላይ ተሰንስተና ነበር። የማቴዎስ ወንጌል ምዕራፍ 5 ላይ አምስት 43 አካባቢ ላይ ተንክሰው 5:43 ላይ እንደዚህ ይላል፣ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ባልንጀራህን ውደድ ጠላትህን ጥላ የሚለውን ቃል ታውቃላችሁ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ በሰማያት ላለው አባት ልጅ መሆን ከፈለጋችሁ ወይንም የሱ ባህሪ እናንተ ውስጥ መኖሩ እርግጠኞች ከሆናችሁ እላለሁ አለ። ምን እላለሁ? ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ስለሚጠላችሁም መልካም አድርጉ፣ ስለሚያሳድዷችሁም ምን አድርጉ? ጸልዩ። If you want to be a son of God who is living in heaven, የእግዚአብሔር ልጅ የመሆን እሳቤ አንተ ውስጥ ካለ አለ ኢየሱስ። ብሉይ ኪዳን ላይ ጠላትን ጥላ ወዳጅን ውደድ የሚለውን ሰምታችኋል። ይሄን አውቃለሁ፣ አልረሳሁትም። ግን እኔ አንድ ስቴፕ ጨምራለሁ። በሰማይ ላለው አባት ልጅ መሆን የምትፈልግ ከሆነ የሚጠላህን ውደድ፣ የሚረግምህን ማርቅ፣ ለሚያሳድድህ ጸልይ። እኛ ምንሆን ለሚጠላንና ለሚያሳድደን እግዚአብሔር ሆይ እንላለን። በጧቱ ተነስተን ጌታ እግዚአብሔር ሆይ የእንትናን መኪና አየኸው? አይታል? ታጋው ይሄ ነው። ዛሬ ሎኬሽን እየሄደ ነው። አንተ ከኔ ጋር ካለ መኪናው ይገልበጥ። እኔ
ስፔሻሊ እግዚአብሔር ልጅ ነኝ፣ እሱ የእንጀራ ልጅ ነው ማለት ነው ለእግዚአብሔር። መጽሐፍ የእግዚአብሔር ልጅ መሆንን ከፈለክ የሚጠላህን ውደድ፣ የሚጠላህን ውደድ፣ ጠላትን ውደድ፣ የሚረግምህን ማርቅ፣ ለሚጠላ መልካም አድርግ፣ ለሚያሳድዳችሁ ጸልዩ፣ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብ ያዘንባል ይልና እንደው የኛን ግብዝነት ይነግረናል። ምን ብሎ የሚወዷችሁን ብትወዱ ምን ዋጋ አላችሁ? እንደው ምን ያደረጋችሁ? ለሚጋብዛችሁ ብትጋብዙ፣ ለሚሰጣችሁ ብትሰጡ፣ የሚወዳችሁን ብትወዱ ምንም ተአምራት አላደረጋችሁም። ኖ ዲፍረንስ ዴር። ይሄ ፍቅር የትኛ ፍቅር ነው እያልኳችሁ ነው? አጋፓኦ እያልኳችሁ ነው። አጋፓኦ ያለ ቅድመ ሁኔታ ያለ መስፈርት የሚሆን ፍቅር ነው አጋፓኦ። ሁለተኛ አጋፔ ነው። አንድ ዝርያ ናቸው። አጋፓኦ አጋፔ አንድ ዝርያ ናቸው። አጋፔ ብዙ ጊዜ የምናውቀው ቃል ነው። አጋፔ የሚል ትምህርት ቤት አለ። ንገርም ነገር እኔ አይቻለሁ። አገር ቤት ሄጄ አጋፔ የልጆች ትምህርት ቤት ይላል። ግን ደግሞ ከያንዳንዱ ምን ያደርጋል? ከፍላል የወሩን ሂድ ካልከፈለ እዛ መኖር አይችልም። ስሙ አጋፔ ነው። ስሙ አጋፔ ነው። ስራው ግን ሌላ ነው። ስም ቀላል ነው። አጋፔ ማለት በአዲስ ኪዳን ወደ 116 ጊዜ ተጠቅሰዋል። በአንደኛ ዮሐንስ 18 ጊዜ፣ በአንደኛ ቆሮንቶስ 14 ጊዜና በኤፌሶን ላይ ደግሞ 10 ጊዜ ያህል ተጠቅሰዋል። ይሄ ቃል አጋፔ ማለት በመስዋዕትነትና ራስን ሳይሆን ለራስ ሳይሆን ለሌላ መልካም በማሰብ በመመኘት የሚገለጥ የመስዋዕትነት ፍቅር ነው። ይሄ ራስን አሳልፎ የመስጠት ፍቅር ነው። ራስን መስዋዕት የማድረግ ፍቅር ነው። እኔ ያለንተ አይደለሁም መኖር አልችልም የሚያስብል የፍቅር አይነት ነው እንጂ የአፍ ብቻ አይደለም። በተለይ ብዙ ጊዜ ወዳሃለሁ፣ አንተን እኮ በጣም ነው የሚወድህ፣ አንቺን በጣም ነው የሚወድሽ፣ እንትና አይነን በጣም ነው የሚወደው የሚባሉ ነገሮች አሉ። ምስትሩ እንትሩ ግን አጋፔ ከሆነ ቅድሚያ ለማን ነው? ለኔ ሳይሆን ለወንድሜ። መጽሐፍ ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ይላል። ነፍስን ከመስጣት የሚበልጥ ፍቅር የለም፣ ለማንም የለም ይላል። ይሄ ራስን ሰጥቶ መስዋዕት አድርጎ መውደድ አጋፔ ፍቅር ነው። የአፍ አይደለም፣ የአንደበት አይደለም። የውስጥ የመስዋዕትነት በታማኝነት በውዴታ ለሌላኛ ሰው መልካምን ማሰብ፣ መልካምን ማድረግ፣ መስዋዕት መሆን ነው። አንድ ጊዜ አሉ ነው የሚነግራችሁ። ልጇ የታመመባት እናት ትጸልያለች አሉ። እሱን ምንም መታርግ በቃ እሱ ገና አይኑን ያልከፈተ ልጅ ነው። አንድ ፍሬ ልጅ ነው ደግሞ ለኔ እባክህን የሚመጣ ሁሉ በኔ ላይ ይምጣለች። ያው እናት ትላለች፣ ምንም ድርድር የለም እናት ትላለች። ግን ለካስ ሞት እየሰማ ነበር አሉ። ጣሪያ ላይ ቁጭ ብሎ ሞት እየሰማ ነው እንደ ብሎ መጣ። በቃ እሺ ልጅሽን ተወልሻለሁ፣ አንቺን ግን ዛሬ ማታ እንዴ አንተ ደግሞ ቀልድ አታውቅም እንዴ? ቀልድ የሚባል ነገር አንተ ጋር አልዞርም ብላለች ይባላል። የዚች እናት ችግር ምንድነው? ራሷን በጣም ትፈልገዋለች ከልጇ በላይ። አጋፔ ስንል የአፍ አይደለም፣ ራስን መስዋዕት ማድረግ ነው። እንትናን ገሎ መቆም አይደለም፣ እንትናን ረቶ አይደለም። ራስን ጥሎ መብትን ጥሎ ሐቅን ጥሎ ለሌላኛው ሰው የሚኖርበት የፍቅር አይነት ነው ማለት ነው አጋፔ። ስንት ነገርኳችሁ? ምን አጋፓኦ አጋፔ። ሶስተኛው ፊሌኦ ይባላል። ፊሌኦ በርስቲ ከኔ ጋር ታውራላችሁ አይደለ? ምን አልኳችሁ? ፊሌኦ ማለት እሱም ወደ 21 ጊዜ ተጠቅሷል በአዲስ ኪዳን ላይ። ይሄ ጠንካራ ሪሌሽንሺፕ ነው። መዋደድ፣ መወዳጀት፣
ልክ ከዶዲ ጋር ይገናኛል ብሉይ ኪዳን ላይና መወዳጀት ነው። ልክ በአብርሃም በዳዊትና በዮናታን መካከል ላይ የነበረው የፍቅር አይነት ለዮናታን የሳኦል ስልጣን ለዮናታን ቅርብ ነበር። የልጅ የአባት ለልጅ ነው የሚሆነው። ነገር ግን ዮናታን ዳዊትን በጣም ስለሚወደው ችግር የለም እግዚአብሔር ካንተ ጋር ነው እያለው ነበር። ይሄ በጣም የቅርብ የምስጥር በጣም የቅርብ የሆነ የመዋደድ አይነት ነው ፊሌኦ ማለት። አዎ ሁሉም ሰው የራሱን ሐሳብ የሚናገረው ሰው አለ። በጣም የሚቀርበው ሰው አለ። ምንም ሳያስተባብል እንዳለ የሚያወርደው ሰው አለ። አንዳንድ ሰዎች ጋር ስትሄዱ ቃላት መርጣችሁ ነው የምትናገሩት። ይህችን ብናገር ወደዚህ ሊል ይችላል፣ እንደዚህም ብል ይሄን ሊል ይችላል ብለ ተጠንቀቃችሁ ነው የምትናገሩት። ግን ደግሞ እንደሄዳችሁ የምታወርዱበት ሰው አለ። ምን ስለምታረጉት? ሰውየውን ተረስ ስለምታረጉት፣ ሰውዬ በጣም ስለሚወዳችሁ የእናንተን ምስጢር ስለምጠብቅ፣ ይሄ ፊሌኦ ነው ማለት ነው። ሌላኛው ኤሮስ ነው። ኤሮስ ደግሞ በተቃራኒ ጾታ መካከል ላይ በወንድና በሴት መካከል ላይ የሚንጸባረቅ ወይንም የሚገኝ የፍቅር አይነት ነው። መፈላለግን፣ መሳሳብን፣ መዋደድን፣ አብሮ መኖርን፣ መጋባትን የሚፈልግ የፍቅር አይነት ነው ማለት ነው። ፓሽኔት የሆነ በቁሳዊ በስጋዊ ፍላጎት የታጀበ የፍቅር አይነት ነው። አይ ቲንክ ከዚህ ነፃ የሆነ ሰው አለ ብዬ አላስብም። ከዚህ ቀደም ጠይቃችኋለሁ እዚህ ቸርች እኔም ባለሁበት ጠይቃለሁና እስቲ አንዴ ያገባችሁ እጃችሁን አሳዩኝ። እንዳትፈሩ። ሁለተኛ ዳግመኛ ማግባት ካልፈለክ እጄን አንሳ። እንደ ከኋላ ሁሉ ያላገባ ነው ያለው። እናንተ አንሱ እንጂ ወይ ደብቃችሁ ነው። እሺ እህቶች ግን አላነሳችሁም። ለምን አንሳችኋል እንዴ? አላየኋችሁም። እሺ እንድታገቡና እንድትጋቡ ያደረገው ምንድነው ማለት ነው? በዚህ መጽሐፍ ላይ ይሄ ፍቅር ነው ማለት ነው። የትኛው ፍቅር? ኤሮስ የሚል ፍቅር። ያ ባይሆን ይሄ ቤት ምን ይሆናል ማለት ነው? የጦርነት ሜዳ፣ የውትድርና ሜዳ ይሆናል ማለት ነው። ቤቱስ እኔ እውነት ለመናገር ሁሌም ሴቶችን ሳስብ ትዝ የሚለኝ ቤት ነው። እኔ ስኖርና ባለቤት ስትኖር ቤት በፍጹም አይገናኝም። እኔ ባጸዳው እንኳን ልክ አይመጣም። እሷ ስትገባ ራሱ ቤቱ ያምራል። ይሄንን ወንዶች በደንብ ማስተዋላችሁ ሊሆን ይችላል ማለት ነው። ግን ይሄው እንኳን ውበት እንዳለ ሆኖ መፈላለግ ባይኖር አንድ አልጋ ይኖራል? እኔ ለአባቶች ለእናቶች ተናገርኩኝ። መፈላለግ ባይኖር አንድ አልጋ ይኖራል ወይ? ማንም አይናገርም፣ አይኖርም። ስለዚህ መጽሐፉ ኤሮስ የሚለውን ፍቅር ያስቀመጠው በወንድና በሴት መካከል ላይ መፈላለግ እንዲኖር ነው ማለት ነው። ይሄ ሁሉ ግን ምንድነው የሚያስተምረን? ይሄ ሁሉ ምንድነው የሚያስተምረን? ፍቅር በቤተ ክርስቲያን ውስጥ መለኮታዊ አጋፓኦ የሆነ ፍቅር ያስፈልጋል። አጋፔ የሆነ ፍቅር ያስፈልጋል። ኤሮስ የሆነ ፍቅር ያስፈልጋል በቤተ ክርስቲያን ውስጥ። ፍቅር ከሌለ ይላል ጳውሎስ። እና ጳውሎስ ምን ለመሰላችሁ አሁን የምናገረው እሱን ስለሆነ በአንደኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ ምን ይላል? እኔ ያለ ሁሉንም ነገር ቀይሬ ፍቅርን ይገዛለሁ ይላል። የፈለገውን ነገር ፍቅር ለማግኘት የማልቀይረው ነገር የለም፣ በፍቅር የማልተካው በፍቅር የማልለውጠው ነገር የለም ይላል። በፍቅር የማልቀይረው በፍቅር የማልለውጠው ነገር የለም ይላል። ምንድነው በፍቅር ሊቀይር የፈለገው ጳውሎስ? አንደኛ ሶስት ነገር ነው የሚነግራችሁ። አንደኛ ጳውሎስ በፍቅር ሊቀይር የፈለገው ነገር የቋንቋ ባለጸጋ ወይንም ሊቅ መሆንን በፍቅር እቀይራለሁ ይላል ጻፉ። የቋንቋ ሊቅ ወይንም የቋንቋ ባለጸጋ መሆንን በፍቅር እቀይራለሁ። እኔ ፍቅር ላገኝ እንጂ ይላል ጳውሎስ፣ እኔ ቤት ፍቅር ኑር እንጂ በፍቅር የማልቀይረው ነገር የለም። ለምሳሌ አንድና ብቆጠር በሰዎችና በመላእክት ልሳን ብናገር፣ ልሳን ቋንቋ ነው። አንድ ሰው ሊረዳው የሚችል ቋንቋ ነው። የፈለገ ቋንቋ ሊሆን ይችላል፣ የመላእክትም ሊሆን ይችላል፣ የሰውም ሊሆን ይችላል። ግን የመነጋገሪያ የመግባቢያ ቋንቋ ነው ልሳን ማለት። ሰዎች ቋንቋን ያጠናሉ። ቋንቋን የሚያጠኑ ሰዎች ፊሎሎጂስቶች ይባላሉ። እነዚህ ፊሎሎጂስቶች ቋንቋን
እንዴት እንደተፈጠረ እንዴት እንዳደገና እርስ በርስ እንዴት እንደሚያያዝ ያነባሉ፣ ያጠናሉ። አንዳንድ ሰዎች በተፈጥሮ ሁለት ቋንቋ ይናገራሉ፣ ባይሎንጓል ይሆናሉ ወይ ትሪሎንጓል ይሆናሉ። ሶስት ቋንቋ አቀላጥፈው መናገር ይችላሉ። ካልተቀሰቀስክ እኔ እቀሰቅሳለሁ ማለት ነው። ሁለተኛ ዙር ካየውክ በደንብ አይተኛል። ያ እና የቋንቋ ሊቅ መሆንን በምን ይቀይራሉ ይላል? በፍቅር ይቀይራለሁ። እሺ ቋንቋ እስቲ አራት ቋንቋ የምትናገሩ ሰዎች እዚህ ውስጥ አራት ቋንቋ ትችላላችሁ ብዬ አስባለሁ። አራት ቋንቋ መናገር በጣም ከባድ አይደለም። እሺ ሶስት የምትናገሩ ሰዎች ሶስት የሚናገሩ ሰዎች አሉ ሶስት ሰው። እሺ ሁለት የምትናገሩ ሰዎች፣ አምስት የምትናገሩስ? ምናልባት ልጆች ሊናገሩ ይችላሉ። እኛ እድለኞች ነን፣ መያዝ ከቻለን የፈለግነውን ቋንቋ መያዝ ይችላሉ በዚህ እድሜ። ግን ጳውሎስ ልሳን መናገርን አለ። ልሳን መናገር ብዙ ሰው ይፈልጋል አለ። ለምን እንደሆነ አላውቅም። እኔ ግን ለምን እንደሆነ አላውቅም። ሰው በጣም ይፈልጋል። እኔ አልፈለኩም ነገራችን ላይ ግን እናገራለሁ ትንሽ። ታሪኩን ግን ልንገራችሁ። እኔ የሃይ ስኩል ተማሪ ሆኜ ኮንፈረንስ ነበረና በዛ ኮንፈረንስ እየዘመርኩኝ ከአዋሳና ከአዲስ አበባ የመጡ አገልጋዮች ነበሩ። ከአገልግሎት መልስ ላይ በሆነ ቦታ ላይ ለኔ ይጸልዩልኛል። አንደኛው ይጸልይልኛል እጁን ጭኖ። እኔ ያኔ እልም ያልኩ ቃለ ሕይወት ነኝ። ቀጥ በቃ በተጠንቀቅ ነው የሚዘምረው። ጊታር ብቻ ነው የሚጫወተውና ምንም እንቅስቃሴ የለኝም። እኔ ስዘምር ሰው ይወድቃል፣ ሰው ይልልላል፣ እኔ ጸጥ ነው። እና ለካስ አይቶኛል መሰለኝ ስዘምርና ልጸልይልኛል። እሺ አልኩ፣ ተንበረከኩኝ። እጁን ጭኑ አለ አውጣ ይለኛል። አይወጣልኝም። አውጣ ይኸው እዚህ ጋር ነው ያለው አውጣ። ምንም አልወጣልኝም። ከዛ አሁን በጣም ሲያስጨንቀኝ እባክህን አልኩ። እሺ ተወኝ አልኩኝ አይኔን ገልጬ። እኔ እንዳየኸው ዘማሪ ነኝ አልኩት። እኔ አንድም ቀን መዝሙር ተጨንቄ ወስጄ አላውቅም። ስፈስ ግን እጽፋለሁ፣ ከዛ ዘምራለሁ። ልሳንም እንደዛ ከመጣ ይቀበለዋለሁ። በዚህ ትግል ግን ይቅርብኝ አልኩ። እውነትም አልሆነም በዛ መንገድ። አዎ አልተናገርኩም። አንዳንድ ሰዎች የ40 ቀን ጾም ጸሎት ይይዛሉ። ምን ለመናገር ኧረ እባክህ አፌን ፍታልኝ እያለ ማለት ነው ልሳን ለመናገር። ጥሩ ነው ልሳን መናገር። በልሳን ከመናገር አትቆጠቡ ተብለናል። መናገር ጥሩ ነው። ግን ጳውሎስ ምን ይላል መሰላችሁ? በሰዎችና በመላእክት ልሳን ብናገር አለ። ሰው ቋንቋን በሁለት መንገድ ይችላል። አንደኛው ተወልዶ ይችላል፣ የተወለደበትን ቋንቋ ይናገራል ሰው። ሁለተኛ ተምሮ ይችላል። ግን ተወልዶና ተምሮ የማይችል አንድ ቋንቋ አለ። የትኛው ቋንቋ? የመላእክት ቋንቋ። ሃርቫርድ ብትገቡ፣ ኦክስፎርድ ብትገቡ፣ ዩደብሊሲ ብትገቡ፣ ዩሲቲ ብትገቡ፣ ስተሎንቦሽ ብትገቡ፣ አዲስ አበባ ዩኒቨርሲቲ 4 ኪሎ ብትገቡ መናገር የማትችሉት ቋንቋ ቢኖር የማ ቋንቋ ነው? የመላእክት ቋንቋ። ማን ያስተምራችኋል? ማን? እግዚአብሔር። አዎ ጳውሎስ እኔ እንደውም ከሰው ቋንቋ ተራወጥቼ የመላእክትን ቋንቋ መናገር ቢጀምራል። በጣም የሚገርም ነው። ጳውሎስ በጣም ማቾርድ ነው። እውነቴን ነው የምላችሁ፣ በጣም ማቾርድ ነው። የሰውን ቋንቋ ሳይሆን የሰውን ቋንቋ ጨርሼ የሰውን ልሳን ጨርሼ አሁን ወደ መላእክት ቋንቋ መናገር ቢጀምር አለ። ምን ይላል? ፍቅር ግን ከሌለኝ እንደሚጮህ ናስ እንደምንሸዋሸው ጽናጽል ነኝ ሆኛለሁ። ከሰው ተራ ወጣው ማለት እዚህ ቤት ያለ ሰው ሁሉ ልሳን ቢናገርና ማንም የሚረዳው ባይኖር ይሄ ቤት ባቢሎን ነው ማለት ነው። ጳውሎስ ግን የሰዎችን ቋንቋ ጨርሼ የመላእክትንም ቋንቋ መናገር ቢጀምር ፍቅር ከሌለኝ ከንቱ ነኝ። አጠግባችሁ ያለውን ሰው እያያችሁ ከልሳን ፍቅርን አስበልጥ በሉት እስቲ። ለነገሩ ልሳንም የለም እኮ እውነቱን ነው የምላችሁ። ብዙ ጋር ልሳንም እኮ የለም። በሌለበት አለበት ከባድ ነው አይደል? ልሳን ቀርቶ በዚህ ጊዜ ብዙ ነገር እየጠፋ ነው። የድሮ መዝሙሮች እንኳን እየጠፉብን ነው። ነክተን እጃችን ስልክ ነው
ፌስቡክ ነው፣ ቲክቶክ ነው፣ መዝሙር አይደለም፣ ልሳንም የለም። እውነት ለመናገር ጌታ ይመልስልን። ጳውሎስ እያለ ያለው ልሳን ባለበት ቸርች ውስጥ ነው የሚናገረው፣ በሌለበት አይደለም የሚናገረው። ማን ሰው ልሳን ለመናገር የሚቸገርበት ቸርች ውስጥ ገብቶ ነው የሚናገረው። ግን ደግሞ ከልሳን የሚበልጥ ነገር አለ። ምን? ፍቅር። እኔ ቻቻቻቻ ብዬ ምናምን ተናግሬ ልሳን ተናግሬ ሰዎችን ማስደመም ብችል አለ፣ ግን ፍቅር ከሌለ ከንቱ ነው። አንዳንድ ወጣቱ አንድ እንግሊዛዊ ጥቁርና አንድ እንግሊዛዊት ነጭ በሆነ ሐሳብ ተገናኙ ይባላል። ነጭዋ የጥቁሩን አእምሮ ወደደች። እዛ መንደር ላይ ባክ ግፋልኝ እስቲ ከጋሽ ተምራት ተቀጥሮ ያለው ሁለት ሰዎች እግዚአብሔር ይባርካችሁ። ፑሻርክ ሁለታችሁንም ሁለታችሁም ጌታ ይባርካችሁ። እንዴት ነው? ሙቀት አለ ወይስ ዝም አለ? ምንም ማድረግ አይቻልም። እና እነዚህ ሁለቱ ሰዎች ነጭዋ ጥቁሩን ፕሮፌሰር ነው፣ በጣም ተመራማሪ ነው፣ እንደዚህ ያለችው መጣ። እኔና አንተ ብንጋባ አለች። እኔና አንተ ብንጋባ ጥሩ ነገር እንፈጥራለን። ምን እንፈጥራለን? በመልክ እኔን የሚመስለውን፣ በጭንቅላት ደግሞ አንተን የሚመስለውን ልጅ እንወልዳለን፣ እንጋባ አለችው። ጥቁሩ መልካም አስበሻል አለ። ጥሩ ነገር ነው በጣም። ግን ደግሞ አላት፣ ግን ደግሞ በመልክ እኔን የሚመስል በጭንቅላት ደግሞ አንቺን የሚመስል ቢወለድስ አላት። ሊሆን አይችልም? ይችላል። 50-50 ነው። ስለዚህ መገባባት ያለብን፣ ጋብቻ መፍጠር ያለብን በፍቅር ላይ ቆመን ነው እንጂ በመልክና በጭንቅላት ላይ ቆመን አይደለም። አንዳንድ ወንድሞች አሉ እዚህ መካከል እንትናን ባቀባት ሀብታም ነው ይላል። እሺ ሀብቱ መጥቶስ እንትኑ ቢገዛስ? እንደሷ እንግሊዘኛ መናገር ይችላል ይላል። እሺ ተናግረ በኋላስ መግባባት ባትችሉስ? ቋንቋውን ተናገር ልበል፣ ከዛ ባትግባቡስ? ከባድ ነው። ጳውሎስ እኛ ቤት ላይ ቋንቋ ሞልቶ፣ ልሳን ሞልቶ፣ ትንቢት ሞልቶ በትንቢት እመጣለሁ። ምርጫ ከተሰጠኝ አለ ቀይራለሁ። ምንን በምን ቀይራለሁ? ልሳንን በፍቅር ይቀይራለሁ። አረ የተቀየረ ይሁን። እውነቴን እኮ የምላችሁ አሁን እኮ እኛ ቤት መዝሙር አለ እኮ፣ መዝሙር አለ፣ ቻናል አይነት አለ፣ የምናደንቃቸው ሰዎችን ብዙ አሉ። እኛ ጋር እየጠፋው ምንድን ነው ያለችኝ እንደሆነ ፍቅር 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 ነው። ስለዚህ ጳውሎስ ልሳንን ቋንቋ መናገርን በፍቅር እቀይራለሁ። የተቀየረ ይሁን። እኔ ቀስ ብዬ እናገራለሁ። መናገር ስላለብኝ በእናንተ ቤት ነገሮች ወደ ፍቅር የተቀየረ ይሁን። በእናንተ ትዳር ነገሮች ወደ ፍቅር የተቀየረ ይሁን። የተቀየረ ይሁን። ለቤተ ክርስቲያን እንደ ፍቅር አስፈላጊ፣ እንደ ፍቅር እጦት ደግሞ አሳሳቢ ነገር የለም። ሁለተኛ እንደው እዚህ ጋር የመጋቢ ዘማሪ ተስፋዬ ጋብሶ መዝሙር ብንዘምር ደስ ይለኛል፣ ከቻልን ማለት ነው። ፍቅር 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 ነው የጎደለኝ፣ በደልን የሚቆጥር ነኝ፣ ጌታ ይቅር ባይ አድርገኝ፣ መራራ ስሬን ቁረጥልኝ፣ በእንተ ህይወት የጣፈጠ ህይወት ስጠኝ የሚል አለዚህ። ሁላችንም ስትናሰብ እኛ ቤት ያለው ፍቅር ነው ወይስ ሌላ ነገር ነው? የምር ፍቅር አለ?